አስተማሪው አዲስ የገባውን ልጅቱ ጋር ነው መቀመጥ የምትፈልገው ሲል ይጠይቀዋል። እሱም ከዛች ልጅ ኋላ ነው መቀመጥ የምፈልገው ብሎ ከተናገረ በኋላ ወደሚቀመጥበት ቦታ እየተራመደ ያለ የልጅቷ ጸጉር ከልጁ ቦርሳ ጋር ይያያዛል። ታዲያ ልጅቷ ጸጥ ብላ አንገቷን ደፍታ ስራዋን እየሰራች እንደሆነ ብቻ ሲመለከት በእጁ ጠረጴዛውን መታ መታ ያደርግና እየተፈጠረ ያለውን ነገር እንድትመለከት ይነግራታል። እሷም በሰዓቱ ችግር መፍጠር ስላልፈለገች መቀስ ታነሳና ጸጉሯን ትቆርጠዋለች። ባደረገችው ነገር በጣም እየተገረመ ከኋላዋ ሄዶ ይቀመጣል። ነገር ግን ሲገናኙ አሁን አልነበርም የመጀመሪያ ጊዜያቸው። ልጅቷ ከክፍላቸው አንደኛ የምትወጣ በጣም ጎበዝ ልጅ ብትሆንም ነገር ግን በጣም ከደሃ ቤተሰቦች የመጣች ልጅ ስለሆነ የክፍሉ ሀብታም ልጆች ያሰቃዩዋታል። በሚደበድቧት ጊዜ ራሷን ለመከላከል ምንም አትሞክርም። የሚያደርጉትን ነገር አድርገው እስከሚጨርሱ ትጠብቅና ተነስታ ነበር የምትሄደው። ታዲያ አንድ ቀን እንደለመዱት ልጅቷን እያሰቃዩት እያለ ይሄ ልጅ ይመጣና እነሱን ደብድቦ ከዛ ቦታ ዞር እንዲሉ ያደርጋቸዋል። ሰው ለሷ ብሎ ከጎኗ ሲቆም የመጀመሪያ ጊዜዋ ስለነበር ምን ብላ እንደምታመሰግነው ራሱ ግራ ገብቷት ደርቃ ነበር የቀረችው። ፊቱንም ስታየው በጣም ተኮሳትሮ ስለነበር እንደምንም ብላ ቦርሳዋን ይዛ ከዛ ቦታ እየሮጠች ታመልጣለች። ከዛ ጊዜ በኋላ ድጋሚ ይሄን ልጅ አገኘዋለሁ ብላ አስባ አታውቅም ነበር። ነገር ግን ዛሬ ወደ እነሱ ትምህርት ቤት ትራንስፈር ተደርጎ ከኋላዋ ተቀመጠ። ታዲያ የጠዋት ክላሳቸውን ተምረው ረፍት ሰዓት በሚደርስበት ጊዜ የክላሱ ሀብታም ልጆች ጓደኞቿን ሰብስባ ልጅቷን ልታሰቃይ እንደለመዱ ተደሷ ይመጣሉ። ነገር ግን ባሁኑ ከኋላ የተቀመጠው ልጅ የሚያደርጉትን እያየ ዝም ማለት አልቻለም ነበርና ልጅቷን ተዋት፣ ድጋሚ አጠገቧ ብትደርሱ ማንነቴን አሳያቸዋለሁ በማለት ዛተባቸው። ሀብታሟ ልጅም ወደ ወንዶቹ ጓደኞቿ ትዞርና እስኪ ከማን ጋር እየተሳፈጠ እንደሆነ አሳዩት በማለት ታዛቸዋለች። እነሱም የእሷን ትዕዛዝ በመቀበል ወደ ልጁ ሄደው ሊደበድቡት ሲሉ ነገር ግን ልጁ በጣም ጠንካራ ነበርና እያንዳንዳቸውን ይጥላቸዋል። በሰዓቱ በጣም ተበሳጭቶ ስለነበር የያዘውን እስክሪፕቶ አንዱ ልጅ አንገት ላይ ሊሰካበት ሲል ልጅቷ መታ ታስቆመዋለች። እሷ መታ ባታስቆመው ኖሮ እስር ቤት ራሱ ሊያስገባ የሚችለውን ነገር ነበር የሚያደርገው። ታዲያ አንድ ቀን እያለቀሰች ወደ ቤቱ በዝናብ ትሄዳለች። በሩንም ልክ እንደከፈተላት ከ3 ወር በኋላ ግራጁዌት እናደርጋለን፣ ለ3 ወር ብቻ እንድትጠብቀኝ ይፈልጋለሁ። ከዛ በኋላ ተመርቂ ከዚህ ቦታ ስለመሄድ ያንተን ጥበቃ አልፈልግም፣ እስከዛ ጊዜ ግን እባክህን እያለች ብትማጸነው ነገር ግን እሱ ባለችው ነገር ስላልተስማማ ወደ ቤት ሂጂ በማለት በሩን ልክ ሲዘጋው እጇ በሩ ላይ ነበርና በኃይል ይቀረጠፋል። ደንግጦ ታዲያ የተቀረጠፈውን እጇን እየተመለከተ እሷ ግን እባክህን ለ3 ወር ብቻ ለ3 ወር ከነሱ የምትጠብቀኝ ከሆነ አርጌ የምትለኝን ነገር በሙሉ አድርጋለሁ ስትል ተማጸነችው። እሱም እሺ ብሎ ወደ ቤቱ ካስገባት በኋላ የተቀረጠፈውን እጇን ቀስ እያለ አከመላት። በቀጣይ ቀን ወደ ትምህርት ቤቷ እየተራመደች እያለ እነዛ ልጆች በር ጋር ቁጭ ብለው እየጠበቋት ነበር። እሷም ዛሬ ለራሴ መቆም መጀመር አለብኝ በማለት ከሚያሰቃዩት ወንዶች አንዱን እጁን ይዛ ትነክሰዋለች። ልክ እጁን ነክሳ አለቅም በምትልበት ጊዜ ታዲያ ሌሎቹ መተው ሊደበድቧት ሲሉ ልጁ ይመጣና ሁሉንም ቀጥቅጦ ከዛ ቦታ አቅፎ ዞር ያረጋታል። ጸጉሯንም እየደባበሰ እንደዚህ ያደረጉሽ ሁሉ ዋጋቸውን እንዲከፍሉ አደርጋለሁ ሲል ይነግራታል።